ታዋቂና አዳዲስ ተዋናዮች የተሳተፉበት የሁለት ዓለም ህይወትን ሊያስተሳስር የታለመ ትዕይንት ነው። ከዋሽንግተን ዲሲ ወጣ ብላ በምትገኘው የሲልቨር ስፕሪንግ ከተማ ድራማው የተዋወቀበትን ስነ ስርዓት የተከታተለው ባልደረባችን አሉላ ከበደ ተከታዩን ቅንብር ለጋቢና አካፍሎናል። በሌላ ነገር አልተረጠርሽም ደሞ ራት ለመጋበዝ ምክንያት ያስፈልገዋል። እኔ ወደዛች ሀገር ዲቴል እንኳን አልሰማም። ሰው አሜሪካ ለመምጣት ስንት መስዋዕትነት እንደሚከፍል ታውቂያለሽ? ይሄ ስጋ ባይኖር አንተ እኔን አንድ ቀን አጋር ነው ተበላኛል። አንገ ስጋ ይበላል ለምፈልግ አሁን የሁለት ዓለም ጫፎች ህይወት ዋሽንግተንና አዲስ አበባን በቴሌቪዥን መስኮት ሊያነካካ ሊያስተሳስር የስደትን ህይወት ቀለሞች ሊያሳይና ባለታሪኮቹ ከትውልድ ሀገራቸው ጋር ያላቸውን የጠበቀና አንዳንዴም ወልፈት የማያሰኝ የሚመስል ትስስር ሊፈነጥቅ ይልቁንም የሚኖርበትን ሀገር ፈተናዎች የኑሮ ቃና ሊያስቃኝ በአሜሪካ የሚሰራና ከአሜሪካ የሚሰራጭ ተከታታይ ፊልም ነው። የምሽቱም ስነ ስርዓት ቀድሞ የአዲስ አበባው ኤፍኤም 97.1 ጋዜጠኛ በኋላ ለረጅም ዓመታት የጀርመን ራዲዮ ዋሽንግተን ዘጋቢ የነበረውና አሁን ደግሞ የኢቢኤስ ቴሌቪዥን የእንቆቅልሽ ፕሮግራም አዘጋጅና አቅራቢ በመድረኩ መሪ አበበ ፈለቀ በስፍራው ለተገኘው ቁጥሩ የበዛ ታዳሚ እንዲህ ነበር የተዋወቀው። ሰንሰለት የተሰኘውን የወዳጅ ጓደኞቻችንን ቤት ስራ በኢቢኤስ ቴሌቪዥን በሚቀጥለው ቅዳሜ የሚጀምረውን ለመመረቅ ልፋታቸው፣ ድካማቸው፣ ውጣ ወረዳቸው ምን ያህል ከባድ እንደነበረ ደግሞ ልፋታቸውን አብረን ለመጋራት ነው እዚህ የተገኘ ነው። በዩናይትድ ስቴትስ ተሰርቶ ወደ ኢትዮጵያ ሲሰራጭ የመጀመሪያው እንደሚሆን የተነገረለት የተከታታይ ፊልም ስራ የራሱን ታሪክ የጻፈም ይመስላል። ለመጀመሪያ 6 ወራት ስርጭት መሰናዶ በርካታ ወራት የፈጀውን ሂደት ይበልጡንም የተከታታይ ፊልሙ ስራ የጠየቀውን ብርታትና ያለፈባቸውን ፈተናዎች የፊልሙ ደራሲና በተዋናይነትም ጭምር ተሳትፏል። ታዋቂው ተዋናይና ገጣሚ ተመስገን አፈወርቅ ደግሞ እንዲህ ገልጦታል። ዛሬ ዕለቱ ጁን 13 ቀን ነው። ቀኑን ያነሳውባችሁ ያለ ምክንያት አይደለም። ሰንሰለት ቀረጻ የተጀመረው የዛሬ ዓመት ጁን 13 ቀን 2016 ላይ ነበር። ይሄው ዛሬ ልክ በአመቱ ሰንሰለት የአንድ ዓመት ልደቱን ዳዴ በማለት ያሳየበት ቀን ነው። ይሄ ፊልም ብዙ ውጣ ውረዶችን አልፏል። ብዙ እንቅልፍ አልባ ሌሊቶችን የብዙ ሰው ላብ ፈሶበታል። ሰንሰለት ልክ እንደ ስሙ መቋጫ የሌለው ዙር ሆኖ ይነጋል፣ ይመሻል፣ ቀረጻ ይቀረጻል፣ ኤዲት ይደረጋል። ዙሩ አላልቅ ስላለ ብዙዎች ሰንሰለትን እንደ ምታት አይተውት ነበር። ስራው ሲጀመር ስራው እውን ይሆናል ብለው ያላመኑ ሰዎች ቁጥራቸው በርካታ ነበር። አንፈርድባቸው። እንኳንስ ተከታታይ ፊልም አንድ ወጥ ስራ እንኳን ሰርቶ ለመጨረስ ስንት ጊዜ እንደሚፈጅ ማንም የሚያውቀው። በተለይ እዚህ አሜሪካን ሀገር ስራው ከመጀመሩ በፊት ከስራው የራቁ ሰዎች እንደነበሩ ሁሉ በቀረጻም ወቅት የሚጠይቀውን ትዕግስትና ጽናት አመዛዝነው ካጠገባችን በአንድ ቀን ቀረጻ የተሰወሩ ነበሩ። አርቲስት የሚለውን ማዕረግ እንዲህ ባለ መድረክ ነው መቀበል የምፈልገው። ዛሬ በዚያ ስም ልጠራ በሚል የጨዋታ ስሜት የተንደረደረው በፊልሙ በተዋናይነት ከተሳተፉት አንዱ ማሩ አበበ ነው። የፊልሙን የብዙ መንገድ እይታዎች ለማንጸባረቅ በሚመስል ዘይቤም This is America ይህ አሜሪካ ነው ሲል ባነበባት ተራኪ ግጥሙ ሁሉም የሚቻልበት እንደማለት በብዙ ቃላት የተነገረለትን የፊልሙን ገጽታ ጥሩ ስዕል የሰጠች ይመስላል። የግጥሜ ርዕስ This is America ነው የሚለው እኔና እኔ የረታው እኛነት ሁሉ የጠፋው ራሱን በመሻት ውስጥ የቆለፈ መሃል የሚባል አጥቶ በየፊናው የጸነፈ ይሄ የኔ ስለ ሰንሰለት ምን ይላል? አንዱ ጽንፍ ሰንሰለትን ሲገልጸው እንዲህ ይላል። እግር ተወርች ታስረን ካፍ ከጆሮ ተከርችመን ሰብነታችን ተገዝቶ ሰማያቱን ጩኸታችን በባሉ አጥር ለምንኖረው የግፍ ቀንበር ተጭኖብን ጧት ማታ ኤሎሄ ለምንለው የተቃውሟችን የአቤቱታችን የግፍ ዘመን ተጋድሎ አርማ የጭቁኖች ድምጻችን ነው ይላል። መብታቸው ነው። This is America man። ሌላኛው ጽንፍ ደግሞ እንዲህ ይላል። Oh you mean ሰንሰለት? Come on you mean ጩኸ right? ይላል። አንበሳ የሚያስር ግድግዳ ሰንሰለት ባንገቱ አጥልቆ ኦልሞስት የቀረው ሱሪውን እስከ ቆርቢው ለቆ ሰንሰለት እኮ የፍሪኮች መዘነጫ ያራዳ ልጆች አንደኛ ምርጫ መሽቀርቀሪያ ማማሪያችን መዋቢያችን ከሰፊው ህዝብ የሚለየን መታወቂያ መድመቂያችን ሰንሰለት የዘመን ፈርጥ ጌጣችን ነው ይለዋል። መብታቸው ነው። This is America። የማሩ ግጥም ይቀጥላል። ረጅም ነው ግጥሙ። አንጋፋና ታዋቂ ተዋናዮች ዓለም ፀሐይ ወዳጆና ተግሌ ደስታ በመድረኩ ለወጣት ተዋናዮች የተሰናዳውን ሽልማት ሰጥተዋል።
ሙዚቃ አቀናባሪዎችን፣ ሌሎች አጋዥ የፊልም ባለሙያዎችን ጨምሮ 30 በላይ ሰዎች የተሳተፉበት ተከታታይ ድራማ በኢቢኤስ ቴሌቪዥን የፊታችን ቅዳሜ ምሽት መታየት ይጀምራል። ከአዘጋጆቹና ከተዋናዮቹ ጋር የተካሄዱ ቃለ ምልልሶች በራዲዮ መጽሔት ፕሮግራማችን ይቀርባሉ።